ይሄን የሚያክል ትልቅ ነጠላ ነው ያለው። እንግዲህ ይሄ በጣም የሚያምር እንደምታዩት፣ ነጠላውን ስናይ ደግሞ ሰፋ ያለ ደስ የሚል ጥለቱ ለማጣፊያ የማያጥር ለቤተክርስቲያን የሚሆን ሰፊ የሆነ ጥለት እንግዲህ በጣም የምታምር አነስ ያለች ጥለት ያላት ሆኖ ትንሽ ደግሞ ከላይ ዲዛይኑ በሳባ ስለተሰራ የተወሰነ ሻይን ይኖረዋል ማለት ነው። የሳባ የራሱ ሻይን ብልጭልጭ አልገባበትም። ያምር ቆንጆ የሆነ ጽድት ያለ ልብስ ይዘንላችሁ ቀርበናል ማለት ነው። ይሄንን ልብስ እንግዲህ ስታዩት ሻይኑ በጣም ነው የሚያምረው። ሰላም እንደምናላችሁ ውድ ተመልካቾቻችን፣ ዳኒ ፈርጦች ነን። ዳኒ ፈርጥ እንግዲህ ከዚህ በፊት እንደተናገርነው አዲስ ቻናል ከፍተናል። አዲስ ቻናሉን ሰብስክራይብ ስላደረጋችሁን እናመሰግናለን። እንዲሁም ደውላችሁ ስላዘዛችሁን፣ ኮሜንት ስለጻፋችሁልን እናመሰግናለን። በዛሬው ቪዲዮ ደግሞ ይዘንላችሁ የቀረብነው በጣም የሚያማምሩ አላፋት ዝማሬም የሚሆኑ ለገና እንዲሁ ለቤተክርስቲያን ለመቁረቢያ የሚሆኑ የሚያማምሩ ነጫጭ ልብሶችን ይዘንላችሁ ቀርበናል። ነጭ ብትን እንዲሁም ያለቁ የተሰሩ የተወሰኑ ሳምፕሎችንም ይዘን ቀርበናል። እንግዲህ ባለፈው ሳምንት ጥያቄ አዘጋጅተን ሽልማትም አዘጋጅተንላችኋል ብለናል። በዚህ ቪዲዮ እንግዲህ አንዱ የመጨረሻው ፋይናል ጥያቄ የሚጠየቀው በዚህ ቪዲዮ ነው። እስከ መጨረሻው ተከታተሉና ቪዲዮ ላይ አንድ ጥያቄ ይወጣል። ከዛ ባለፈው ሳምንት ከጠየቅነው ጋር እኩል የመለሰ ሰው ሽልማቱን ይወስዳል ማለት ነው። ወደ ልብሳችን እንሄዳለን። የመጀመሪያው ልብስ ስናይ እንግዲህ ነጭ በነጭ ሆኖ በጥልፍ የተሰራ በጣም የሚያምር ቆንጆ ተደርጋ የተሰራች ቀለል ያለ የጥልፍ ልብስ ነው የምናገኘው። እንግዲህ ይሄ የጥልፍ ልብስ ደግሞ እኛ ብዙ ጊዜ ሙያችን በጥልፍ ላይ ስለሆነ ቀለል ብሎ የተጠለፈ እንደፈለገ የሚተጣጠፍ የማይከብድ ቀለል ያለ ልብስ ነው። እንግዲህ እዚህ ጋር ደግሞ ፈርጥ መስቀሎቹን ቆንጆ ተደርገው የተደረደሩ የፈርጥ ዲዛይኖች ናቸው። እንደምናየው መስቀል ሆኖ ግን በፈርጥ ብቻ የተሰራ ነው፣ በጥልፍ አይደለም። ይሄ የተሰራው እንደምታዩት በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። ዙም ተደርጎ ሲታይ በጣም የሚያምር ቆንጆ የሆነ ልብስ ነው። ከስር ደግሞ ብዙ ፈርጥ አልበዛበትም። ነጭ ልብስ ብዙ ሻይ ማድረግ ስለሌለበት ማለት ነው። መነኑ ይሄ ለየት ያለ ለነጭ ልብስ የሚሆን በጣም ምትት ያለ ነጭ የሆነ መነኑ የሆነው ግጥም ያለ ማለት ነው። በጣም የሚያምር እንግዲህ ነጭ ልብስ ብዙ ጊዜ አይታጠብም፣ መታጠብም ስለሌለበት በጣም በጥንቃቄ ነው የተሰራው ማለት ነው። ነጭ ሆኖ ጽድት ብሎ ነው የተሰራው። ከወገብ በላይ አሰራሩ በደንበኛችን ምርጫ ከፊት ከኋላ ቪ ሆኖ ነው የተሰራው። እስከ ወገብ ድረስ ጥልፍ መጥቷል ማለት ነው። እዚህ ጋር ደግሞ የተለያዩ ትንንሽ ፈርጦችን በመስቀል ዲዛይን ቆንጆ አድርገን ሻርፕ ሆኖ ተቀምጠዋል ማለት ነው። እንደምታዩት በጣም የሚያምር ሆኖ ነው የተሰራው። እጁ እዚህ ጋር ደግሞ በነጭ ሙሉ ተጠልፏል ማለት ነው። ሙሉ ለሙሉ በሹራብ ስራ የተሰራ በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄን ልብስ እንግዲህ ኦርደር ስታደርጉን ሰፊም ጥለት አለው፣ ከዚህም አነስ ብሎ መሰራት ይችላል። በዚህ ሳይዝ ግን ቆንጆ ተደርጎ ተሰርቶ አልቆለት 18 ሺህ ብር ድረስ ነው የምንሰራው ማለት ነው። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ እንሄድ ደግሞ ይሄንን የሚያምር ነጭ በነጭ እና ጎልድ ደግሞ አልፎ አልፎ የገባበት ቢጫ ከለር አልፎ አልፎ የገባበት በጣም የሚያምር ጽድት ያለ ነጭ በነጭ ልብስ ይዘን ቀርበናል ማለት ነው። ይሄ እንግዲህ ከዚህ በፊት ከምናሳያቸው ልብሶች ለየት ያለ ነው። ወጣ ያለ አሰራር ያለው ነጭ ሆኖ ግን አልፎ አልፎ ቢጫ ከለሮች ደግሞ በመግባታቸው የተለየ ውበት የተሰጠው በጣም የሚያምር ፈርጦቹ ራሱ ቆንጆ ተደርገው የተደረደሩ ሳይበዛ ቀለል ያለ የሆነ ጥልፍ ነው ማለት ነው። እንደምታዩት ብዙ ክፍት ቦታ ይበዛዋል። የሚያምር ሆኖ የተጠለፈ የጥልፍ ስራ ነው። ከወገብ በላይ አሰራሩን ስናይ ከፊትም ከኋላ ሙሉ ጥልፍ ተደርጎ ነው የተሰራው። እንግዲህ ይሄ የሚከብድ ነገር የለውም፣ ቀላል ነው። አልፎ አልፎ ቁጭ ቁጭ ያሉ ዲዛይኖች ስለሆኑ የሚከብድ ነገር አይደለም። ለቤተክርስቲያን መሆን የሚችል ነው። እንዲሁም ለመቀበያ ለቤተክርስቲያን ለአላፋት ዝማሬን ብታዙን ዋጋውም ተመጣጣኝ ስለሆነ ቆንጆ የሆነ ልብስ ነው። እንግዲህ ወደ ነጠላው ስንሄድ ደግሞ እንግዲህ ይሄን ይመስላል። ለቤተክርስቲያን እንደመሆኑ መጠን አሰራሩ ትልቅ ነጠላ ነው ያለው። ጥልፉ ደግሞ ብዙ ያልበዛበት ነው እንደምታዩት ማለት ነው። ከጥለቱ ጋር ተመሳሳይ የሆነ ነው። ትልቅነቱን ለማሳየት ያክል ደግሞ ይሄን የሚያክል ትልቅ ነጠላ ነው ያለው። እንግዲህ ይሄ ሲዘረጋ በጣም ትልቅ ነው፣ ለማጣፊያ የማያጥር ነው። ለቤተክርስቲያን መሆን የሚችል በጣም ቆንጆ የሆነ ነጠላ ነው ያለው ማለት ነው። ይሄ ልብስ ቆንጆ ሆኖ ተሰርቶ እንደዚህ ጽድት ብሎ አምሮበት 22 ሺህ ብር ድረስ ይሰራል ማለት ነው። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ እንሄድ እችን ቀለል ያለች በጣም ሲምፕል የሆነች ልብስ ይዘን ቀርበናል ማለት ነው። ለቤተክርስቲያን የምትሆን በጣም የምታምር ጽድት ብላ በጣም ሲምፕል ሆና የተሰራች ልብስ ነች። እንግዲህ ወራጅ ነው እንደምታዩት፣ ዙሪያም ጥልፍ ነው፣ በጥልፍ ነው የተሰራው። አልፎ አልፎ ፈርጦቹ ገብተዋል ማለት ነው። እዚህ ጋር እነዚህ ቀይ የሚታዩት ፈርጥ ናቸው። ፈርጦቹ ከለሩ መቀየር ይችላል፣ በፈለጋችሁት ከለር መቀየር ይችላል ፈርጡ ማለት ነው። እንደዚህ ጽድት ብሎ ተሰርቶ ከወገብ በላይ አሰራሩ በሸፒ ሆኖ ሙሉ ዚፕ ነው ያደረግነው። ላስቲክ የለውም። ይሄኛው ልብስ ለየት ያለ ነው። እጅ በቅጥል ሆኖ የተሰራ በጣም የሚያምር ነው። በሹራብ ስራም ቢሰራ ውበት ያለው ሲምፕል የሆነ ልብስ ነው። እንግዲህ ቀለል ያለ ልብስ ለምትፈልጉ ደንበኞቻችን የቀረበ ነው ማለት ነው። ይሄን ልብስ ቆንጆ አድርገን እንደዚህ ሰርተን 16 ሺህ ብር ድረስ እንሰራዋለን። እሺ አሁን ደግሞ በብትን ያቀረብንላችሁን ነጫጭ ልብሶች የሚያማምሩ ልብሶች እናሳያችኋለን ማለት ነው። ይሄ ልብስ እንግዲህ የመጀመሪያው ልብስ በጣም የሚያምር ነጭ ከለር፣ ከዛ ሲልቨር፣ ከዛ ደግሞ ጎልደን ከለር መስቀል ተደርጎ የተሰራ በጣም የሚያምር ቆንጆ የሆነ
ለቤተ ክርስቲያን የሚሆን ነጭ ልብስ ነው የምናየው ማለት ነው። እንደምታዩት በጣም የሚያምር ጽድት ብሎ ልቅም ብሎ የተሸመነ በጣም የሚያምር ቆንጆ የሆነ ነጭ ልብስ ነው ማለት ነው። እንግዲህ ይሄ ልብስ ሲለበስ ነው ውበቱ የሚታወቀው። በጣም የሚያምር እንደምታዩት። ነጠላውን ስናይ ደግሞ ሰፋ ያለ ደስ የሚል ጥለቱ ለማጣፊያ የማያጥር ለቤተ ክርስቲያን የሚሆን ሰፊ የሆነ ጥለት ያለው የሚያምር ቆንጆ የሆነ ለአላፋት ዝማሬ እንዲሁም ለገናም ለኖርማል ቀንም ለቤተ ክርስቲያን ለእሁድ የሚሆን በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው የምናሳያችሁ። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ በማንኛውም ከወገብ በላይ አሰራር ማለት ነው 18 ሺህ ብር ድረስ ይሰራል። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄ ለየት ያለ በጣም የሚያምር ቆንጆ የሆነ ለእናት የሚሆን በጣም ጽድት ያለ የሚያምር ነጭ ልብስ ነው ይዘን የቀረብ ነው። ይሄ እንግዲህ ከሌላው ለየት የሚያደርገው ነገር ምንድን ነው? ይሄ ነገሩ መነን አይደለም። ከወገብ በላይ አሰራሩ በሳባ ጥንቅቅ ተደርጎ የተሰራ ነው። እንግዲህ ይሄ ልብስ አለባበስ ይፈልጋል። በጣም ጥንቃቄ የሚፈልግ ልብስ ነው። ቆንጆ ተደርጎ ሲልቨር አብሮ የተሸመነበት በጣም የሚያምር መነን ያልሆነ ቆንጆ የሆነ ልብስ ነው። እንግዲህ ሲገጣጠም ነው ትልቁ ውበቱ የሚወጣው። ይሄ ከወገብ በላይ መስሪያ ራሱን ይቻላለው በዚሁ አሰራር ማለት ነው። በመነን አይደለም የሚሰራው። እንደምታዩት ይሄ በጣም የሚያምር ቆንጆ የሆነ ማቴሪያል ነው የተሰራለት ማለት ነው። ደብል ይደረጋል። በደብል ነው የሚሰራው። በጣም የሚያምር እንደምታዩት። ነጠላውንም ስናይ ደግሞ ለየት ያለ በጣም ቆንጆ የሆነ የመነን አሰራሩን በጣም ጽድት ያለ ቆንጆ የሆነ ልብስ ነው የምናገኘው ማለት ነው። ይሄ ልብስ እንግዲህ ነጠላውም በጣም ትልቅ ነው። ነጠላ እስካሁን አላሳየናችሁም። አንድ ለሳምፕል ለማሳየት ያክል ይሄን የሚያክል ትልቅ ነጠላ ነው ያላቸው ማለት ነው። ነጭ ልብስ ስንገዛ መርጠን ነው የምንገዛው። ምክንያቱም ለቤተክርስቲያን ለማጣፊያም እንዳያጥር ቆንጆ ሆኖ ጽድት ያለ ልብስ ነው መርጠን የምናቀርብላችሁ ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 20 ሺህ ብር ድረስ ይሰራል ማለት ነው። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄን ልብስ ቆንጆ የሆነ የሚያምር ነጭ በነጭ ጽድት ያለ አሪፍ የሆነ ዲዛይን በጣም የሚያምር ልብስ ይዘን ቀርበናል ማለት ነው። ይሄን ልብስ እንግዲህ እንደምታዩት ምንም ወሬም አያስፈልገውም። በጣም የሚያምር ቆንጆ ሆኖ የተሰራ ልብስ ነው። እንግዲህ ይሄ ልብስ ሲንቀሳቀስ በጣም ሻይን ያለው ሲልቨር እና ነጭ ከለር ብቻ የገባበት ቆንጆ የሆነ ለቤተ ክርስቲያን የሚሆን የሚያምር ልብስ ነው ማለት ነው። ስፋቱ ደግሞ ያን ያክል ሰፊ የሚባል አይደለም፣ የተጋነነ አይደለም። ከጉልበት በታች የሆነ በጣም የሚያምር ቆንጆ ሆኖ የተሸመነ ጽድት ያለ ልብስ ነው። የመነን ስራውን ስናይ ደግሞ በሁለት አይን መነን ምትት ተደርጎ የተሸመነ እንደዚህ በጣም የሚያምር ጽድት ያለ ለነጭ ልብስ የሚመጥን መነን በጣም ነጭ የሆነ በጣም የሚያምር ቆንጆ የሆነ መነን ያለው ማለት ነው። ነጠላዋን ስናይ ደግሞ ከዲዛይኑ ተቆርጣ የተወሰደች በጣም የምታምር ቆንጆ የሆነች ነጠላ ነው ያላት ማለት ነው። የነጠላው ትልቅነት ምንም አያጠራጥርም። ሲሰፋ ሲቋጭ ቆንጆ የሆነ ለማጣፊያም የማያጥር ለቤተክርስቲያን የሚሆን በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው ይዘንላቸው የቀረብ ነው። ይሄ ልብስ እንግዲህ ጥንቅቅ ብሎ ተሰርቶ አልቆለት በማንኛውም የወገብ በላይ አሰራር ማለት ነው 18 ሺህ ብር ድረስ ይሰራል። እሺ ወደ ቀጣይ ልብስ እንሄድ። ደግሞ ይህንን ልብስ ቆንጆ የሆነ ሲልቨር የበዛበት በጣም የሚያምር ሻይን የሚያደርግ ልብስ እናገኛለን ማለት ነው። ይሄ ልብስ እንግዲህ በጣም ቆንጆ ተደርጎ የተሰራ ተመሳሳይ ዲዛይን ያለው ዳይመንድ ዲዛይኖች የገቡበት በጣም ደስ የሚል አይነት ልብስ ነው። መደቡ በነጭ ሆኖ ከላይ ግን በሲልቨር ዲዛይን የወጣለት እና የሚያምር ሆኖ የተሸመነ ቆንጆ የሽመና ልብስ ነው ማለት ነው። እንግዲህ ዛሬ ያቀረብንላችሁ ነጫጭ በጣም የሚያማምሩ ልብሶችን ነው ማለት ነው። ይህን ልብስ እንግዲህ ነጠላውን ስናይ ደግሞ በጣም የሚያምር ቆንጆ ተደርጎ የተሰራ ከጥለቱ ላይ የተወሰደ መካከለኛ ጥለት ያለው ቆንጆ ሆኖ የተሸመነ ምርጥ ነጠላ ነው ያለው ማለት ነው። ይሄ ሲሰፋ ሲቋጭ ለማጣፊያ የማያጥር አይነት ልብስ ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ተደርጎ ተሰርቶ አልቆለት 17 ሺህ ብር ድረስ ይሰራል። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይህን የመሰለ ቆንጆ የሆነ ሌላ ነጭ ልብስ ይዘን ቀርበናል ማለት ነው። ይሄ ልብስ በጣም ነው የሚያምር እንደምታዩት። መደቡ ደግሞ በጣም ነጭ የሆነ ዘሃ አይነት ነገር ነው። ከስፌት ክር ለየት ያለ ግን ደስ የሚል በጣም ንጽት ያለ ምትት ያለ በጣም የሚያምር አይነት ዲዛይን ያለው ልብስ ነው። እንግዲህ እዚህ አካባቢ ደግሞ መስቀሎች አሉ፣ ዲዛይኖች አሉ። እዚህ ጋር ዳይመንድ አለ በሲልቨር ከለር የተሰራ ማለት ነው። በጣም የሚያማምሩ ዲዛይኖች ገብተውበታል። ከላይና ከታች ተመሳሳይ አይነት ፍሬም ገብቶበታል ማለት ነው። ቆንጆ ተደርጎ ነው የተሰራው። ወደ ነጠላው ስንሄድ ደግሞ ነጠላው መስቀሉ ሳይቆራረጥ ሙሉ በሙሉ ቁጭ ተደርጎ የተሰራ ነው። ፍሬሙ ደግሞ ከጥለቱ የተወሰደ ሁለት ፍሬሞች ከላይም ከታችም የገባበት ቆንጆ ሆኖ የተሰራ ነጭ ልብስ ነው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ተደርጎ ቢሰራ በ16 ሺህ ብር ይዘንላችሁ ቀርበናል ማለት ነው። ወደ ቀጣይ ልብስ እንሄድ። ደግሞ ይህን ልብስ እናገኛለን። ይሄ ልብስ እንግዲህ አንድ ደረጃ ሆኖ ቆንጆ ተደርጎ የተሰራ ልብስ ነው። ጥለቱ ያን ያክል ሰፊ አይደለም፣ መካከለኛ ጥለት ነው። ነገር ግን እዚህ ጋር አንድ ደረጃ ሆኖ የተለየ ውበት ሰጥቶታል ልብሱ ማለት ነው። ይሄ ልብስ እንግዲህ ሲገጣጠም ሰርክል ሲሰራ ራሱን የቻለ በጣም የተለየ ቆንጆ የሆነ ውበት አለው ማለት ነው። እንደምታዩት ዲዛይኑ ደግሞ ቆንጆ ተደርጎ የተጣለ በሲልቨር ከለር ከላይ ሚክስ ተደርጎ የተሰራ የሚያምር ምትት ያለ ነጭ ልብስ ነው ማለት ነው። እንደምታዩት ዋጋውም ተመጣጣኝ ነው። የዚህ ለየት ይላል። በጣም የሚያምር ቆንጆ የሆነ የተሰራ በሁለት አይን መነን ጽድት ያለ ልብስ ነው ማለት ነው።
ነጠላውን ስናይ ደግሞ መካከለኛ ጥለት የሚያክል ደስ የሚል የጥለት ስፋት ያለው በጣም የሚያምር የሆነ ነጠላ ነው ያለው ማለት ነው። እንግዲህ የነጠላውን ትልቅነትን ለማሳየት ያክል ይህንን የሚያክል ትልቅ ነጠላ ነው ያለው ማለት ነው። በየመሃሉ የምናሳያችሁ እንዳይቀር እንዲሁ ማየት ስላለባችሁ ነው እንጂ ሁሉም የነጠላ ትልቅነታቸው አንድ አይነት ነው። ቆንጆ ቆንጆ ተደርጎ ነው የሚሸመነው ማለት ነው። ይሄ እንግዲህ ቆንጆ ተደርጎ በማንኛውም አይነት አንገት አሰራር ጽድት ብሎ ተሰርቶ 14 ሺህ ብር ድረስ ይሰራል ማለት ነው። እሺ ወደ ቀጣይ ልብስ እንሄድ ደግሞ ይህንን የመሰለ በጣም ፍዝዝ ያለ ዝም ያለ ነጭ ከለር ይዘንላችሁ ቀርበናል ማለት ነው። ዛሬ እንግዲህ ብዙ አማራጮችን ነው ይዘን የቀረብነው። መግቢያችን ላይ እንደተናገርነው ዝም ያለ በጣም የሚያምር ቆንጆ የሆነ ነጭ በነጭ ነው ይዘን የቀረብነው። ይሄ ምንም አይነት ሻይን ያልገባበት ራሱን የቻለ በጣም ፈዘዝ ባለ ነጭና ደመቅ ባለ ነጭ ሳባ የተሰራ ነው። በጣም የሚያምር ቆንጆ ተደርጎ የተሸመነ ልብስ ነው። እንግዲህ ዲዛይኖቹ የገቡበት መንገድ ደስ የሚሉ ናቸው። ዳይመንዶቹ እዚህ ጋር ገብተዋል። መሀል ላይ ደግሞ ፍላወር የሚመስሉ ነገሮች ዲዛይን ሆነው ገብተውበታል ማለት ነው። ይሄ እንግዲህ ብዙ ሻይን ለማይወድ ሰው ብልጭልጭ አልወድም ለሚል ሰው እንዲሁ ዝም ያለ ነጭ በነጭ ልብስ ነው ማለት ነው። በሁለት አይን መነን የተሰራው ከዚህ በፊት እንደተናገርነው አይነት ማለት ነው። የነጠላውንም ስፋት ለማሳየት ያክል ይሄንን የሚያክል የጥለት ስፋት አለው ማለት ነው። ዲዛይን ሳይቆራረጥ ነው የገባበት የነጠላው ስፋት ማለት ነው። ቆንጆ ተደርጎ የተሰራ የሚያምር ነጭ በነጭ ልብስ ነው ማለት ነው። የነጠላውንም ትልቅነት ለማሳየት ያክል ይሄን የሚያክል በጣም ሰፊ የሆነ ትልቅ ነጠላ ነው ያለው ማለት ነው። እንግዲህ ይሄ ሲሰፋ ሲቋጭ በጣም የሚያምር ትልቅ የሆነ ልብስ ነው የሚሆነው ማለት ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 13 ሺህ ብር ድረስ ይሰራል ማለት ነው። እሺ ወደ ቀጣይ ልብስ እንሄድ ደግሞ እንግዲህ ወደ ቀጭን ጥለት ገብተናል ማለት ነው። ቀጭን ጥለት ሆኖ ግን ነጭ ሆኖ በጣም የሚያምር ከዚህ በፊት እንዳሳየነው አይነት ዲዛይን የያዘ ከዛ ግን ይሄ ደግሞ የተወሰነ ሲልቨሮች የገቡበት ብልጭልጭ ያለው በጣም የሚያምር ቆንጆ ሆኖ የተሸመነ ቀጭን ጥለት ነጭ ልብስ ነው ማለት ነው። እንግዲህ ይሄ ቀለል ያለ ጥለት ለሚፈልግ ሰው እንዲሁ ለሁል ጊዜም ለቤተክርስቲያን መለበስ የሚችል አይነት በጣም የሚያምር ቆንጆ የሆነ ነጭ ልብስ ነው ማለት ነው ይዘን የቀረብ ነው። ነጠላውንም ስናይ ደግሞ ከጥለቱ ጋር እኩል የሆነ ስፋት ያለው ተመሳሳይ ስፋት ያለው የሚያምር አይነት ነው ማለት ነው። ነጠላውም የትልቅ ጥለት አይነት የሚያክል ነው ነጠላው በጣም የሚያምር ነው። እንደምታዩት የነጠላውን ትልቅነት ለማሳየት እንደ ሌሎቹ ተመሳሳይ የሆነ ትልቅ የሆነ ነጠላ ነው ያለው ማለት ነው። ይህን የሚያክል ሲሰፋ ሲለበስ እንግዲህ በጣም የተለየ ውበት ነው ያለው። እናንተ ለደንበኞቻችሁ አንነግራችሁም። ይሄ ልብስ እንግዲህ በማንኛውም አይነት አሰራር ቆንጆ ተደርጎ ከወገብ በላዩ ተጠልፎ ቆንጆ ሆኖ ተሰርቶ አልቆለት 13 ሺህ ብር ድረስ ይሰራል ማለት ነው። እሺ ወደ ቀጣይ ልብስ ስንሄድ ደግሞ ለየት ያለ አሰራር ያለው በጣም ልሙጥ የሆነ ግን ደግሞ ስራው ሲታይ ቀረብ ብሎ ሲታይ በጣም የሚያምር ቆንጆ የሆነ ጽድት ያለ ልብስ ይዘንላችሁ ቀርበናል ማለት ነው። ይሄንን ልብስ እንግዲህ ስታዩት ሻይኑ በጣም ነው የሚያምረው፣ ደስ የሚል ነው። እንዲሁ በእጅ ሲነካ ደግሞ ልሙጥ ነው፣ በጣም ልጥፍ ያለ ነው፣ እዛው ላይ ምትት ብሎ የተሸመነ ነው ማለት ነው። ሻይኑ ግን በጣም ነው ደስ የሚለው፣ ጠንከር ያለ በጣም የሚያምር ልብስ ነው ማለት ነው። ቀላል ነው ልሙጥ ከመሆኑ አንጻር ልብሱ ሲለበስ በጣም ቀላል የሆነ እዚህ ጋር ደግሞ ከስር ሲልቨሮቹ በትንሹ የሚታዩ ክትከታ የሚመስል ነገር በነጭ ተሰርቷል ማለት ነው። በጣም ነው የሚያምር። እንደምታዩት ስራው ለየት ያለ ነው። ይሄ በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው ማለት ነው። ነጠላውንም ስናየው በጣም ሻይን የሚያደርግ ሻይንነቱ ደግሞ ከዚህ በፊት እንዳየናቸው ሳይሆን ለየት ያለ በጣም ድምቅ ያለ የሚያምር አይነት ልብስ ነው ማለት ነው። ይዘ ነው የቀረብ ነው። የዚህን እንግዲህ የነጠላውን ትልቅነትን ለማሳየት የነጠላውን ትልቅነት ስናሳይ ይሄን የሚያክል ትልቅ የሆነ ነጠላ ነው ያለው ማለት ነው። ለማጣፊያ የማያጥር ከዚህ በፊት እንዳሳየናቸው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ሆኖ ተሰርቶ አልቆለት 17 ሺህ ብር ድረስ ይሰራል ማለት ነው። እሺ ወደ ቀጣይ ልብስ እንሄድ ደግሞ ይህንን የሚያምር ልብስ ይዘንላችሁ ቀርበናል ማለት ነው። ይሄ መካከለኛ የጥለት ስፋት ያለው በጣም የምታምር ለየት ያለች ዲዛይን ያላት ቆንጆ የሆነች ልብስ ናት። ይሄ ዲዛይን እንግዲህ የተወሰደው ከዚህ በፊት ከከለር ልብስ ላይ ነው። ከለር የገቡበት ልብሶች ነበሩ። ከዛ ከለር ላይ ደግሞ ይህንን በነጭ በነጭ አድርገው ሸማኔዎቻችን ቆንጆ አድርገው ሰርተው አቅርበውልናል ማለት ነው። ይሄ እንግዲህ የሚያምር ቆንጆ የሆነ ልብስ ነው ማለት ነው። ከስር በጣም ነጭ የሆነ መደብ ያለው ሲሆን ከላይ ደግሞ ሲልቨር እና ነጭ ሳባ ከለር ዲዛይኖችን ሰርቶ በጣም የሚያምር በእንደዚህ አይነት ሁኔታ ተሰርቷል ማለት ነው። ይሄ እንግዲህ በጣም ነው የሚያምር ቆንጆ የሆነ ልብስ ነው። ነጠላው ደግሞ ከሌሎች ለየት የሚያደርገው በጣም ሰፊ የሆነ ነጠላ ነው ያለው። ለትልቅ ጥለት በጣም ለሰፊ ጥለት የምንጠቀመው አይነት ስፋት ነው ያለው። ሰፊ የሆነ ጥለት ነጠላ ነው ያለው ማለት ነው። በጣም ነው የሚያምር። እንደምታዩት ይሄ ልብስ እንግዲህ ቆንጆ ሆኖ በማንኛውም አይነት አንገት አሰራር ተሰርቶ 15 ሺህ ብር ድረስ ይሰራል ማለት ነው። ወደ ቀጣይ ልብስ እንሄድ ደግሞ ከዚህ በፊት ካሳየህ ነው የተወሰነ የዲዛይን ልዩነት ኖሮት ጥበቱም ደግሞ ከዚህ ከመጀመሪያ ካሳየ ነው ትንሽ ጠበብ በሚል የሚያምር እንዲሁም ነጭ ጥለት ነው ይዘን የቀረብ ነው ማለት ነው። ይሄ ጥለት እንግዲህ በጣም የምታምር
አነስ ያለች ጥለት ያላት ሆኖ ትንሽ ደግሞ ከላይ ዲዛይኑ በሳባ ስለተሰራ የተወሰነ ሻይን ይኖረዋል ማለት ነው። የሳባ የራሱ ሻይን ብልጭልጭ አልገባበትም። የምታምር ጥለት ናት። እንግዲህ እች ጥለት ነጠላዋም ይህንን ይመስላል። ከጥለቱ ጋር ተመሳሳይ የጥለት ስፋት ነው ያለው። በጣም የምታምር እንደምታዩት ነጠላዋም ትልቅ ነጠላ ነው ያለው ማለት ነው። ይሄ ልብስ እንግዲህ ቆንጆ ተደርጎ ተሰርቶ 12 ሺህ ብር ድረስ ይሰራል ማለት ነው። ወደ ቀጣይ ልብስ ስንሄድ ደግሞ ይህንን የመሰለ የሚያምር ግጥምጥም ያለ ዲዛይን ያለው ዳይመንድ ዲዛይኖች የገቡበት ሻይን የሚያደርግ በጣም የሚያምር ልብስ ይዘን ቀርበናል ማለት ነው። ይሄ ልብስ እንግዲህ ቀጭን ጥለት አይደለም፣ መካከለኛ ጥለት ነው ያለው። ያምራል። እንደምታዩት ሻይን ያደርጋል። ነጭ ክር ከሲልቨር ጋር ከብልጭልጭ ጋር ሚክስ ተደርጎ የተሰራ በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው። መካከለኛ ጥለት ነው ያለው። የዚህ ዋጋውም ተመጣጣኝ ሆኖ የቀረበ ነው ማለት ነው። ነጠላዋን ስናይ ደግሞ መካከለኛ ጥለት ስፋት ያላት አነስ ያለች በጣም የምታምር ትልቅነቱ ግን ደግሞ ከዚህ በፊት እንዳሳየናቸው ትልቅ የሆነ ጥለት ያለው ነጠላ ነው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ተደርጎ ተሰርቶ አልቆለት 12 ሺህ ብር ድረስ ይሰራል። ወደ ቀጣይ ልብስ ስንሄድ ደግሞ ይህንን የሚያምር ቆንጆ የሆነ መስቀል ዳይመንድም ዲዛይን የገባበት በጣም የሚያምር ሻይን የሚያደርግ መደቡ ሻይን የሆነ የሚያምር ነጭ ልብስ ነው ይዘን የቀረብ ነው ማለት ነው። ይሄ እንግዲህ መካከለኛ ጥለት ነው። በጣም ነው የሚያምር ቆንጆ ተደርጎ የተሸመነ ዲዛይኖቹ የመስቀልም የዳይመንድ ዲዛይንም የጨማመረ በጣም ሻይን የሚያደርግ የሚያምር ቆንጆ ነጭ ጥለት ነው ማለት ነው። ይሄ ቀለል ያለ በጣም የሚያምር ልብስ ነው ማለት ነው። ነጠላውንም ስናይ ደግሞ መካከለኛ ጥለት ስፋት ያለው ቆንጆ የሆነ ልብስ ነው ማለት ነው የምናገኘው። ነጠላውንም ትልቅነቱን ለማሳየት ያክል ይህንን የሚያክል ቆንጆ የሆነ የነጠላ ትልቅነት አለው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ከወገብ በላይ አሰራር ቆንጆ ሆኖ ተሰርቶ አልቆለት 13 ሺህ ብር ድረስ ይሰራል ማለት ነው። እንግዲህ ለዛሬ ይዘንላችሁ የቀረብነው ነጭ ልብስ ይህንን ይመስላል ማለት ነው። እንግዲህ ሰብስክራይብ ስለምታደርጉን፣ ኮሜንት ስለምታደርጉ፣ ኦርደርም ስለምታደርጉ እናመሰግናለን። በቀጣይ ደግሞ የተለያዩ የሚያማምሩ እነዚህን ልብሶች ይዘን እንቀርባለን ማለት ነው። የተለያዩ የሽመና ልብሶችም አሉን፣ የፈርጥ ልብሶችንም ይዘን እንቀርባለን። እናንተ ብቻ ቤተሰብ ሁኑን፣ ኦርደር አድርጉ። ጥራቱን በጠበቀ መልኩ ከዚህ በፊት እንደምናስተናግዳችሁ ቆንጆ አድርገን እናስተናግዳለን ማለት ነው። እንግዲህ ተመልካቾቻችን ዛሬ ያቀረብንላችሁ ልብስ ይህንን ይመስላል። ከባለፈው ሳምንት የቀጠለ ጥያቄ ደግሞ ዛሬ እንጠይቃችኋለን። የዛሬው ጥያቄ ምንድነው የሚሆነው? ይሄን 1 ቁጥርና 2 ቁጥር ላይ ያሉት ልብሶች በመካከል ዋጋቸውን ተናግረናል። ስንት እንዳልን ኮሜንት ላይ ቀድሞ የጻፈልን እና የባለፈውን ሳምንት ጥያቄ የመለሰ ደንበኛችን ተሸላሚ ይሆናል ማለት ነው። አመሰግናለሁ።